ብልታችሁን ለምንድን ነው ማሳደግ ወይ ማተልቅ የምትፈልጉት? ምክንያቱም ብዙ ኢንቦክስ ይደርሰኛል ማሳደጊያ መድኃኒት ምናምን አለ ወይ? ማወቅ ያለባችሁ ነገር በመድኃኒት በሚቀባ ነገር የሚስተካከል አይደለም። ግን ለምንድን ነው ብልታችሁ እንዲተልቅ የምትፈልጉት? ለመልክ ለራሳችሁ ነው ወይስ ሚስታችሁን ለማርካት? ሚስታችሁን ለማርካት ከሆነ ማለት ነው የሴት ልጅ 85% የሴት ልጅ እዚህ ጋር ክሊቶሪያስ ውጭ ላይ ኦኬ፣ ፎቶ አልፖስትም፣ ውጭ ላይ ክሊቶሪያስ የምትባል ኤሪያ አለች። እሷ ማለት የወንድ ልጅ የብልት ጫፍ ማለት ናት። እሱም ያለው ነርቭ እሷም ጋር ያለው 8000 ነርቭ በጣም ሴንሲቲቭ የሆነ ኤሪያ ነው። ሴት ልጅን ለማርካት ፔኔትሬሽን ራሱ ላያስፈልጋት ይችላል፣ ውስጥ መግባት ላያስፈልጋችሁ ይችላል። ስለዚህ ለምንድን ነው እስቲ ብልታችሁ ማሳደግ የምችሉ? ለሴት ከሆነ ሴት ልጅን ለማርካት ብዙ አይነት ስቲሙሌሽኖች አሉ። ክሊቶሪያል፣ ቫጃይናል፣ ጂ ስፓት። በዋነኝነት ክሊቶሪያልን ብቻ በመጠቀም ማርካት ትችላላችሁ። ስለዚህ ሴት ልጅን ማርካት የምትችሉ ከሆነ በትንሽዬ ብልት ማሳደጉ ለምን አስፈለገ የሚለውን እስቲ ንገሩ። ወንዶች እድሜያችሁ በጨመረ ቁጥር መርጨት ብትችሉ ራሱ የምታገኙት እርካታ እየቀነሰ ይመጣል። በዋነኝነት ይሄ የሚፈጠርበት ምክንያት ምንድን ነው? ማወቅ ያለባችሁ ነገር መርጨትና እርካታ ይለያያሉ። እርካታ ጭንቅላት ውስጥ ነው። ፒክ የስሜታችሁ መጨረሻ እርካታ እንለዋለን። መርጨት ደግሞ የወንድ ዘር ፈሳሽ ከሰውነታችሁ የሚወጣው የዘር ፈሳሽ መርጨት ይባላል። እድሜያችሁ በሄደ ቁጥር ቴስቴስትሮን ይቀንሳል። ምክንያቱም አንድሮፖዝ ማለትም ወንድ ልጅም ሊያርጥ ስለሚችል፣ ስለዚህ ስፐርማችሁ በቀነሰ ቁጥር የምትረጩት ሲቀንስ እርካታውንም ይቀንሰዋል። ስለዚህ እድሜያችሁ ወጣት በሆነ ቁጥር የምትረጩት ስፐርሙ በበዛ ቁጥር እርካታችሁ ይጨምራል። ወንዶች ደግሞ እድሜያችሁ ከፍ ባለ ቁጥር የምትረጩት ይቀንሳል። እርካታን ብታገኙም እርካታችሁ እንደ ድሮ ላይሆን ጥንካሬው እየቀዘቀዘ ሊመጣ ይችላል ማለት ነው። ሴት ጋር መምጣት ቶሎ መጨረስ ነው የሚያመጣው ወይስ በግንኙነት ሰዓት እርካታን ማጣት ማለትም አለመጨረስ ነው የሚያስከትለው? የብዙ ወንዶች ጥያቄ ነው። ስለዚህ ላስረዳችሁ። ሁለቱንም ሊያመጣ ይችላል። ማለትም ሰውነታችሁ እንዳስለመዳችሁት ነው። በግል ወሲብ ሰዓት ኃይል የምትጠቀሙ ከሆነ ማለትም ጫና አድርጋችሁ የምትይዙ ከሆነ ማለስለሻ የማትጠቀሙ ከሆነ በፍጥነት የምትጠቀሙ ከሆነ በግንኙነት ሰዓት ሴት ጋር ግንኙነት ስታደርጉ እርካታን ላታገኙ ትችላላችሁ። ምክንያቱም ሰውነታችሁ በዛ ኃይልና ጫና መጨረስ ከለመደ ልክ ከሴት ጋር ስትሆኑ ያንን ሲሙሌት ሊያደርግላችሁ አይችልም፣ ሊመሳሰል አይችልም። ስለዚህ እርካታን ላታገኙ ትችላላችሁ። እየባሰ ከሄደ ደግሞ ማለት ነው የብልትን አንቆ መግደል ዴት ክሪፕ የምንለዋለን። ያለ ማለስለሻ ምናምን ስትሉ ነርቭ ላይ ደም ዝውውር ላይ ጉዳት ይደርስና ብልት መቆም ላይ ራሱ ችግር ሊያጋጥማችሁ ይችላል። በተጨማሪ ደግሞ ማለት ነው በግል ወሲብ ሰዓት ቶሎ ይሄ ሰው ሳይመጣብኝ አንዴ ተደብቄ ትንሽዬ እንትን ልበል አይነት ሰውነታችሁን ካስለመዳችሁና በዛ ሰዓት ቶሎ የምጨርሱ ከሆነ ልክ ሴት ጋር ስትሄዱም ቶሎ መጨረስ ሊያስቸግራችሁ ይችላል። በአጠቃላይ ደግሞ ሴት ጋር መሄድ የምትፈሩ ከሆነ ምክንያቱም ከራሳችሁ ጋር ሲሆን ፐርፎርማንስ አይደለም፣ ሴት ጋር ሲሆን ግን አስጨርሻት ይሆን ደስተኛ ሆና ይሆን የሚለው ነገር ሲያሳስባችሁ ፍርሃት ራሱ ቶሎ እንድጨርሱ ሊያደርጋችሁ ይችላል። ስለዚህ ማወቅ ያለባችሁ ነገር የግል ወሲብ ሁለቱንም ሊያመጣ ይችላል። ቶሎ መጨረስንም እርካታ ማጣትንም ሊያመጣ ይችላል። እንደ ሰውነታችሁን እንዳስለመዳችሁት ነው። ከዚህ ውጭ ደግሞ ማለት ነው ቶሎ መጨረስ ተቸገራችሁ ማለት ከዚህ በፊት የግል ወሲብ ስለነበረ ነው ማለት አይደለም። በዘር ሊሆን ይችላል፣ በሆርሞን፣ በብዙ ምክንያት። ስለዚህ አንደኛ ማድረግ ያለባችሁ ነገር ምንድነው? የግል ወሲብ ማራራቅ የሚቻል ሆን ቢቻል ደግሞ ሙሉ ለሙሉ አካቶን ማቆም። ከዛ በተጨማሪ እንደዛም ሆኖ ካልተስተካከለላችሁ ደግሞ ሆርሞናችሁ ምርመራ አድርጋችሁ ሕክምና ማግኘት ይቻላል ማለት ያለው። የመጀመሪያ ዙር ግንኙነት ላይማ ቶሎ ልጨርሱ ትችላላችሁ። ይሄ ተፈጥሯዊ ነው፣ ኖርማል ነው። ስፔሻሊ ደግሞ ግንኙነት ካደረጋችሁ ቆይታችሁ ከሆነ የመጀመሪያ ዙር ላይ ቶሎ መጨረስ ኖርማል የሆነ ነገር ነው። እኛ ቶሎ መጨረስን እንደ ስንፈተ ወሲብ የምንቆጥረው እኮ 6 ወር ከዛ በላይ ከቆየ ነው። ቶሎ መጨረስ ኖርማል የሚሆንባቸው ሁኔታዎች አሉ። አንደኛ ልክ አዲስ ሚስት እንደጠበሳችሁ ኦር ልክ አዲስ ጓደኛ ከያዛችሁና ነርቨስ ከሆናችሁ የመጀመሪያ ዙር ላይ ቶሎ መጨረስ ኖርማል ነው። የመጀመሪያዎቹ ሳምንታት ራሱ ሊያጋጥም የሚችል ነገር፣ ብልት መቆም ላይ ችግር ራሱ በፍርሃት ምክንያት ሊያጋጥም የሚችል ነገር ነው። እኛ ስንፈተ ወሲብ ብለን የምንቆጥረውና ሕክምና ያስፈልጋል የምንለው ይሄ 6 ወር ከቆየ ከዛ ጋር ተያይዞ ሌላ ምልክቶች ካሉ ማለትም ዲስትረስ፣ መጨናነቅ ያለው ነገር፣ ዱካኩስ መግባት፣ እንደዚህ የመሳሰሉ ነገሮች ካሉ የዛኔ ነው እንጂ ሕክምና የምንለው። የመጀመሪያ ዙር ላይማ ሁሉም ወንድ ቶሎ ይጨርሳል። ሊያሳስባችሁ የሚገባ ነገር አይደለም፣ ኖርማል ነው። ከሴት ጋር በአፍ ግንኙነት ማድረግ ለወንድ ልጅ የጉሮሮ ካንሰር ያመጣል ወይስ አያመጣም የሚለውን መጀመሪያ እንዴት ሊያመጣ ይችላል የሚለውን ስንረዳ ለሴት ልጅ የማህፀን በር ካንሰር የሚያመጣ ቫይረስ አለ፣ ኤችፒቪ የሚባል ቫይረስ። ይሄ ቫይረስ በግብረ ስጋ ግንኙነት ነው የሚተላለፈው። 200 አይነት ኤችፒቪ ቫይረሶች አሉ። ለካንሰር የሚያዳርጉን ግን 16 እና 18 የምንላቸው ናቸው። እነዚህ ቫይረሶች ምን ያደርጋሉ? ኖርማሊ ሰርቪክስ ይቀያየራል ሴሉ። በዛ ሰዓት ስር ሰደው ዲኤንኤ ውስጥ ይገቡና አስተዳደጉ እንዲያፈነግጥ ያደርጉታል። ከዛ ከ10-20 ዓመት በኋላ ወደ ካንሰርነት ይቀየራል ማለት ነው። ስለዚህ አንድ ወንድ እነዚህ ቫይረሶች ያሉባት ሴት ጋር በአፍ ግንኙነት ቢያደርግና ኤክስፖዝድ ቢሆን ቀጥታ ካንሰር አያመጣም፣ ግን
ለካንሰሩ ያዳርጋችኋል። ማለትም ያንን ቫይረስ መቋቋም የመቻል አቅሙ ይታያል። ተጨማሪ ሲጋራ ያጨሳል ወይ፣ ኢሚዩኒቲው እንዴት ነው፣ HIV ያለበት ወይ፣ አበላሉ ምናምን ብዙ ፋክተሮች ላይ የበለጠ ያዳርገዋል እንጂ ቀጥታ የጉሮሮ ካንሰር አያመጣም። የግል ወሲብ የሚያዘወትር ወንድ ከሴት ጋር ግንኙነት ሲያደርግ እርካታን ለማግኘት ጊዜ ይፈጅበታል። ማለትም ከ25 ደቂቃ ከ30 ደቂቃ ከዛም በላይ ሊቆይ ይችላል። ይህንን በህክምናው ዲሌይድ ኦርጋዝም እንለዋለን። ዲሌይድ ኦርጋዝም ብዙ መንስኤዎች አሉት። በዋነኝነት እድሜ፣ ከ50 ዓመት በላይ የሆኑ ሰዎች፣ የጠጣ ሰው ከሆነ፣ ስኳር፣ ግፊት፣ ነርቭ ላይ ችግር የሚያመጡ ነገሮች በአጠቃላይ ዲሌይድ ኦርጋዝም ሊያመጡብን ይችላሉ። ግን ዛሬ የምናየው በግል ወሲብ የሚመጣው የግል ወሲብ ማዘውተርና እርካታን አለማግኘት ዲሌይድ መሆኑ ምን ያገናኛቸዋል የሚለውን ስናይ አንድ ወንድ በግል ወሲብ ሰዓት የሚጠቀመው ኃይል አለ። ማለትም ጠንከር አድርጎ መያዝ አለ። ፍጥነቱ በጣም ከበድ ያለ ሊሆን ይችላል። በተጨማሪ ደግሞ አንዳንድ ቪዲዮ ስቲሙሌሽኖች አሉ። ስለዚህ ልክ ይሄ ግን ከሴት ጋር ሲሆን አንድ አይነት ስቲሙሌሽን አያገኝም፣ አይመሳሰለትም። ሰውነቱ ያስለመደው ነገር አለ። በዚህኛው ከሴት ጋር ሳያገኘው ሲቀር እርካታን ማግኘት ይቆይበታል፣ ኦር ጭራሽ ከነ እርካታን ላያገኙ ይችላሉ። ስለዚህ መፍትሄው ምንድን ነው የሚለውን ስናይ በዋነኝነት የግል ወሲብን መቀነስ ወይም ደግሞ ቢቻል ማቋረጥ፣ ኦር ደግሞ በግል ወሲብ ሰዓት የምትጠቀሙትን ኃይል፣ ፍጥነት የመሳሰሉትን ነገር ከኖርማል ሴት ጋር የሚመሳሰል ለማድረግ መሞከር። በተጨማሪ ደግሞ ቪዲዮ የመሳሰሉ ነገሮችን አለመጠቀም፣ ሶዳት ኔክስት ታይም ራሳችሁን ኮንዲሽን አለማድረግ ማለት ነው። በተጨማሪ ደግሞ ህክምና ማግኘት መቼ ነው የሚያስፈልገው የሚለውን ስናይ ይሄ ከ6 ወር በላይ ከቆየባችሁ እና በግንኙነታችሁ ከ75% በላይ እንደዚህ እርካታን ለማግኘት የሚቆይባችሁ ከሆነ፣ ተጨማሪ ምልክት ካለ፣ መጨናነቅ፣ ግንኙነትን መራቆር፣ ለግንኙነት ያለ ፍላጎት መቀነስ፣ እንደዚህ የመሳሰሉ ነገሮች ካሉ መታየት ያስፈልጋል ማለት ነው። አንድ ሴት ከብዙ ወንድ ጋር ግንኙነት ስታደርግ ነው ወይ የማህፀን ፈሳሿ መጥፎ ጠረን የሚያመጣው ነው እንግዲህ እዚህ ጋር ጥያቄው። ስለዚህ ማወቅ ያለባችሁ ነገር የማህፀንን ፈሳሽ ጠረን ሊቀይሩ የሚችሉ ብዙ ኢንፌክሽኖች አሉ። ከዛ ውስጥ ባክቴሪያል ቫጂኖሲስ ዋናው ነው። ባክቴሪያል ቫጂኖሲስ ደግሞ የአባላዘር በሽታ አይደለም። ማለትም ድንግል ሴት ላይ ሊያጋጥም ይችላል። እንዴት አትሉ? እቺ ሴት እዛ አካባቢ ስትታጠብ ከፊንጢጣ ወደ ማህፀን ማለትም ወደ ሽንት መሽኛ የምትታጠብ ከሆነ እዛ ጋር መጥፎ ባክቴሪያዎች እድገት ይኖርና ባክቴሪያል ቫጂኖሲስ ሊያጋጥማት ይችላል። ኦር ደግሞ ሆርሞናል ለውጥ ምክንያት ሊሆን ይችላል። ኦር ሃይጂን ፕሮዳክት ተብሎ ጥሩ ሽታ ያመጣል ተብሎ እነሱን የምትጠቀም ከሆነ ባክቴሪያል ቫጂኖሲስ ሊመጣ ይችላል። ከሱ ጋር ተያይዞ የማህፀን ፈሳሽ ጠረኑ የሆነ አሳ አይነት ሽታ ሊያመጣ ይችላል። ማሳከክ ኦር ደግሞ ስሸና፣ ማቃጠል እንደዚህ አይነት ነገር ሊመጣ ይችላል። ከዚህ ውጪ ደግሞ የማህፀን ሽታን ሊያበላሹ የሚችሉ አባላዘር በሽታዎች አሉ፣ እነ ክሊሚዲያ፣ እነ ጎኖሪያ የምንላቸው። ስለዚህ ብዙ ሴክሹዋል ፓርትነር ካላት ያቺ ሴት አዎ የማህፀን ፈሳሽ ላይ ጠረን ሊቀይር ይችላል። ግን ማህፀን ፈሳሽ ላይ መጥፎ ጠረን መጣ ማለት አባላዘር በሽታ ነው ማለት አይደለም። በዋነኝነት እንድታውቁ የምፈልገው ነገር ምንድነው፣ የማህፀን ፈሳሽ ላይ ሽታ ካስተዋላችሁ የኔ ችግር ብቻ ነው ብሎ መሳቀቅ፣ መደበቅ ምናምን አይነት ነገር አይደለም የሚያስፈልገው። አንድ ቀን ጤና ማዕከል ሄዳችሁ ብትታከሙ መስተካከልና በአንዴ ወደ ጤናማ መመለስ የሚችል ነገር ነው። ስለዚህ አንድ ሴትን የሆነ ፈሳሽ ጠረን ምናምን ስታዩ ከብዙ ጓደኛ ይዘሽ ስለሆነ ነው ብዙ እንትን ምናምን አይደለም። ያው አባላዘር በሽታ ለመያዝ ብዙ ሴክሹዋል ፓርትነር ሪስክ ቢሆንም ሙሉ ለሙሉ ዲፊኒቲቭሊ ያ ነው ዋናው መንስኤው ማለት አይደለም። ህክምና አግኙ ለማለት ያህል ነው። ቴንክ ዩ። ወንዶች ለካ ሽንታችሁን ማቋረጥ አትችሉም ወይ ደግሞ ጫፉን ካልያዛችሁት ብቻ ይከብዳችኋል ሽንት ማቋረጥ። አየርስ ፈስ ቢመጣስ መያዝ ትችላላችኋ። ስለዚህ እሱን ጡንቻ እንድትለዩልኝ ነው። የዳሌ ጡንቻ፣ ፈስ የምትይዙበትን ጡንቻ ከለያችሁት በግንኙነት ሰዓት ቶሎ መጨረስ የምትቸገሩ ከሆነ ኦር ደግሞ ግንኙነቱ እንዲቆይ ከፈለጋችሁ ኬግል የሚባል ስፖርት አለ። ይሄ ስፖርት የሚሰራው እንዴት ነው? የዳሌያችንን ጡንቻ እናጠነክራለን። አየር ሲመጣ የምንይዝበትን ጡንቻ ማለት ነው ያዝ አድርገን ለ5 ሰከንድ ያዝ፣ ለ5 ሰከንድ ለቀቅ። ይሄንን ለ30 ሰከንድ በቀን 3 ጠዋት፣ ምሳ ሰዓት፣ እራት ብትሰሩት ማለት ነው ልክ በግንኙነት ሰዓት ይሄ የመጨረስ የመርጨት አይነት ስሜት ሲመጣ ያቺን ኬግል ጡንቻዋን ያዝ ስታደርጉ ግንኙነቱን ወደኋላ የማስመለስና የማቆየት ነገር አለው። ቶሎ መጨረስ የምትቸገሩ ከሆነና ህክምና እያደረጋችሁ ከሆነ ይሄንን ስፖርት ጎን ለጎን ኦር ደግሞ ህክምና ካልጀመራችሁ ይሄንን ስፖርት በደንብ ሱና ለውጥ ካላያችሁ ህክምና ማግኘት ያስፈልጋል። ምክንያቱም ይሄንን ስፖርት ሰርታችሁ ለውጥ ላታዩ ትችላላችሁ። ጋራንቲድ አይደለም፣ ግን በግንኙነት ይብን ጎበዝ ከሆናችሁ ያግዛችኋል የበለጠ ሰውነታችሁን እንድትቆጣጠሩ። ስለዚህ አየር ያዙ በቀን 3 ለማለት ያህል ነው። ቴንክ ዩ።